ሐሺሽ እንደማትጠቀም አውቃለሁ። ነገር ግን ዛሬ ነው ያስጦዛለሁ። ምክንያቱም አርብ ነው። ምሰራው ስራ የለም፣ ስራም የለም። ታሪኬ ላውራችሁ ባልቅም በስሱ ባለ ጊዜ ነበር ሀብታሙ ንጉሱ ፍሬንዶቼ በስተው አብሮ የሚያጫርሱ አሪፍ ነው የሉኛል ኩላ ለባበሱ አይቋጥርም እሱ ገንዘብ ነው ትራሱ ጀለሳ ቀሳስረው ለኩስ ለለሱ እሳቱ እንዳይጠፋ ሳባርገው በስሱ ብለው ከትቦኝ ጠምዶኝ በሱሱ ኔፓሱ ሆን አይተው ጥለው ተቀየሱ ተጠቃቀሱ እነማን እነሱ ላይፌን አመሱ መሸወዳ እንዴ ነው ነፍሱ በእኔ መባሱ ነውና ከራስ በላይ ንፋሱ እንደ ጥቅሱ እንዳረሱ ቀረመ ደቀሱ ኪስም ማስላሱ ጅሱ ያራዳር ጅሱ ያራዳር ጅሷ ቀብራራ ነች እሷ ጅሱ ያራዳር ጅሱ ያራዳር ጅሷ ቀብራራ ነች ጅሱ ያራዳር ቀናችንን በሚያምር ሁኔታ ነው መጀመር ያለብን። ያራዳር ጅሱ ያራዳር ጅሷ ቀብራራ ነች እሷ እንደኔ አይነቱን አውቀዋለሁ ሳያው ገና ብሎ ሜከና መንገድ ላይ ዘና ደረቱ ሰፋ ያለ አርጎ ሲነፋ ሁለት ጥብስ አርግልኝ ሁለት መረቅ ያለው መረቅ ይኖረው ሲገርማል በጣም ላወቀለች ለሱ ሁልጊዜ ፈንታቂም ባይደለከት ራሱ ነይም ቢለየስ አመሰግናለሁ ጭስ ማለት ዘንድሮ የሌለ ከሱሱ ብዙ አለ እንደሱ ለብዙ ሰዎች አርብ ከቅዳሜና ከእሑድ በፊት ያለቀ ነው። ከዚህ አርብ በኋላ ሰፈራችን እንደነበረው አይሆንም። ምንሽ ነው? እንዴት አደርክ ልጄ? ለውሃ መልስ ተዘጋጅታችኋል? ምክንያቱም ካልተዘጋጀህ አንድ ችግር አለ። ይሄን ላሳይ። እንደዛ ከሆነ ተነፋ። ነይ እንሂድ እህቴ፣ ነይ እንሂድ። ዴና ዴና። ምንድነው ክሬግ? አንድ ነገር ላስቸግርሽ። ምንድነው ክሬግ? ከዴቢ ጋር ጣብሽኝ። አይሆንም። ለምን? ምክንያቱም እሷ ልትመረቅ ነው። ከአንተ ጋር የማውደልዳያ ጊዜ የላትም። ተይ እንጂ ዳና፣ ምን ሆነሽ ነው? አይሆንም አልኩ። በዛ ላይ ደግሞ ጆ ከሰማ ይጠፈጥፋል። እየነገርኩ ነው። ጆ ምንም አያመጣም ባክሽ። ክሬግ ከክፍሌ ይወጣልኝ። ዝም በይ አንቺ። አይረፍድብሽም እንዴ? አትነሽም? ስንት ሰዓት ነው? 12 ተኩል። ምን የምርህ ነው? እዚህ ቤት ደግሞ የሚበላ ነገር የለም እንዴ? ሁልጊዜ ኩሽና በመጣው ቁጥር አንተን ነው ማገኘ። ፍሪጁ ላይ ልጥፍ እንዳልክ ነው። ምን ሆነ ነው? ምግብ ራሱ ስበላ መርጥም ሁሉንም ነው የምበለው። ዶሮ አይቀርህ፣ የአሳማ እግር አይቀርህ። ትናንትና ራቴን በላህብኝ። ምረሳ እንዳይመስልህ። የተፈጨውን ድንች አንተ ነው የበላኸው። ምን ሆነ ነው የምበላብኝ? ወተቱን እንዳለ እየጠጣ ጨረስክ። የምንም ወተት ይሁን ትጠጣዋለህ አንተ ዝም ብለህ። 2% ይሁን 3% ይሁን የቅቤ ወተት ይሁን የቤት እንስሳ ወተት ይሁን ዝም ብለህ ትምቀጠው። ምን ነው ችግር አንተ? ወይኔን ደግሞ አትይብኝ። እጭ ምን ወይኔንም ልበላብኝ ነው እንዴ? አረ በቃ ተወኝ። ምንድነው ደግሞ ትናንት ማታ ያልኩና ቆሻሻውን ተጣል አላልኩ? አዎ። እና ለምን አልጣልከውም? እኔ እንጃ እንቅልፍ ወሰደኝ። ምን አለበት እንደው አሁን እያዋራው እንቅልፍ ቢወስድ ኖሮ በግራና በቀኝ ነበር ማጫወት። ሄድ አውጣና ጣላውን። ቆይ ምን እያረክ ነው? ቆይ አንተ ምን እያረክ ነው? ልጥለው ነው። ወተት የለንም እኮ። ብትበላው ነው የሚሻለው። እየነገርኩ ነው። ወተት የለም ይላል እንዴ? ቀልደኛ። በእኛ ጊዜ ሲሪዮል የሚባል የለ፣ ወተት የሚባል ነገር የለ፣ ጎድጓዳ ሳህን የሚባል አናቅ፣ ማንኪያ የለን፣ ሹካ የለን። አፋችን ራሱ እንዲህ ነው የምንጠርገው። አንተ እንደዚህ ጠርገህ ታውቃለህ? አላቅም። የመንግስት አይብ የሚባልስ ክሬግ፣ የመንግስት አይብ የሚባል በልተህ ታውቃለህ? አላቅም። የመንግስት አይብ የሚባል ነበር ያኔ። እሱን ከበላ 2 ሳምንት ሙሉ አትጸዳዳም። እየነገርኩ ነው። ሐምሌ 4 ላይ ትዝ ይለኛል፣ ሁሉም ሰው ወረፋ ይዞ ነበር ሽንት ቤት ለመጸዳዳት።
እኔም ቺትሊን መብላት እፈልጋለሁ። የአሳማ እግር እወዳለሁ። ድግስ ላይ እኔ የሚደርሰኝ ራሱ ብታይ አፌ ላይ የበላው ነው እኮ መስሎ ግን አልበላውም። እንዳለ ትርፍራፊ ነው የሚሰጡኝ ለኔ። ወተት የለኝም ምናምን ትለኛለህ። ምን አይነት ሰው ነህ? ቆይ አንተ አስቂኝ ሰው ነህ። የኔ ልጅ ነህ ግን አያቴን ነው የምታስታውሰኝ። ችግርህ ምን እንደሆነ ግን ታውቃለህ? ገንዘብ ዛፍ ላይ የሚበቅል ነው ይመስልህ። ዝም ብለህ ሄደህ ከዛፍ ላይ ብሩን ቀንጠስ ቀንጠስ አድርገህ ክለብ ትገባና ትደንሳለህ ከቺኮች ጋር። አንተ ግን ይገባሃል ስንት ልክስክስ ውሻ መያዝ እንዳለብኝ ያንተን የማይሞላ ከርስ ለመሙላት ከ40 እስከ 50 ውሻ መያዝ አለብኝ በቀን። ስንት የሚያስፈራ ውሻ እንዳለ እንኳን አታውቅም። ይቺ አጭር ውሻ ደግሞ አለች ችዋዋ የምትባል። ውሃ አድርገህበት ብትበላው ነው የሚሻለው። እየነገርኩ ነው። እሺ እበላዋለሁ። ወዴት አባ ነው የምትሄደው? መጀመሪያ ቆሻሻውን ጣል። እንዴ ምንድነው ችግሩ? ይሄ ልጅ ምንድነው ችግሩ?